ከእናቴ ጋር ፈታ ስንል ነበር። ሄ ጋይስ እንዴት ናችሁ? ሰሞኑን እናቴ በጣም ጫና በዝቶባት ድካም ላይ ስለነበረች እስቲ ዛሬ እሷን ዘና እናደርጋት፣ ሰውነቷን ትንሽ ለቀቅ ሊያደርጋት የሚችል ቦታ ልውሰዳት ብዬ እንግዲህ በጠዋት መንገድ ጀምረናል። እዚች ጋር እንደምታዩት በጣም ነበር ፀሐዩን እንጆ እያደረግኩት የነበረው። እዚች ጋር ይሄድ ነው በቃ ያት እንደዚህ ሞዴሊስት የመሰለች እናት ነው ያለችኝ እና ቀጥታ ሄድ ነው ቦሌ ቡልቡላ ሪፌንቲ ህንጻ ሁለተኛ ፎቅ ላይ ወደሚገኘው አፍሮ ቢዩቲ ሳሎን ነበረ። እዚህም ቦታ በጣም የምወደውና ሁሌ ምርጫ የማደርግበት ምክንያት ሰርቪሳቸው ነው። ብቻ እዛ ደረስን። እንደደረስን እንደገባን ጸጉራችንን መታጠብ ጀመርን። ያው ሞሮኮ ስትገቡ ብዙ ነገር ላያችሁ ላይ ስለሚደረግ ብዙ ፕሮዳክቶች ስለምንጠቀም መታጠቡ ወደ ውስጥ እንዲገባ ይረዳናል በደንብ። ስለዚህ ጸጉራችንን ታጠብንና ቀጥታ ልብስ ወደ መቀየሪያ ክፍል ነበር ይሄድ ነው ጋይስ። በቃ ሰርቪሳቸውን ልነግራችሁ አልችልም። ላይ እንኳን መጣችሁ ቆሞ አልገባችሁም። ብቻ የሆነ ፕሪንሰስ ትሪትመንት ነው የተደረገልን። የሁሉ ነገር እኛን ነበር የሚጠብቀው ነው ብላችሁ። ብቻ ቶሎ ገባንና ልብሳችንን አውላልቀን ፎጣችንን ለበስን። እኔና ማሚ ሰው ቀጥታ ሄድ ነው ወደ ሞሮኳችን ነበር ማለት ነው። እዚች ጋር የምታዩት ለጸጉራችንና ለሰውነታችን የተዘጋጁ ፕሮዳክቶች ናቸው። አቮካዶ በእርጎ ለጸጉራችን ሲሆን በቆሎ በቡና በማር ምናምን ደግሞ የተደረገው ለሰውነታችን ነው። ጸጉራችንንም በደንብ ተቀባን፣ ሰውነታችንንም ተቀባልና ፊታችንን እርድ በማር ተቀብተን እንደምታዩት እዚች ጋር እስቲ ብያደረግንበት ተጠቅልለ ማለት ነው። ማዘርን ቀረስኳትን ያልተመቸኝም ብቻ እሱን ጨርሰን ወጣን ጋይስ። እዚች ጋር የተሰማን ሰላም አልገባችሁም። በቃ ማዘርን በጣም ደስ ብሏት ነበር። ሰውነቷ በጣም ደክማ ስለነበር ቅልል ብሏት ነበር። እሱን ጨረስንና ወደ ዋናውና ወደ የማይቀረው ወደ ማሳጅ ክፍል ነበረ። ከዚህ ቀጥሎ ይሄን ነው ማሳጅም ገባን። በደንብ ነበር ለኔ ሳይሆን ሞር ለማዘር ነበር በደንብ የፈለኩት። እሷም እንዳሰብኩት በደንብ ቀሏታል። ሰው ማሳጅ አድርገን ወጣንና ከዛ ደግሞ ልብሳችንን ቀይረን ጸጉራችንን መስራት ነበረብን። እዛው ነው ያላቸው ጸጉር ቤት። በጣም ነው የሚያምረው ለኢንቴሪየሩ ሰርቪሳቸው። ከዛ በቃ ቀጥታ ጸጉራችን ወደ መሰራት ገባን። ማዘር ካክስ ውስጥ ሆና እግሯን ፔዲኪዩር እየተሰራች ነበር። እኔም እንግዲህ ገባሁኝ ማለት ነው እግሬን ወደ መሰራት። በቃ ቅልል ያለ አልገባችሁ። እዚች ጋር እኔ የማላቃቸውን ብዙ ፕሮዳክቶች ሲጨመሩ ነበር። እዚች ጋር የሆነ ከረሜላ የሚመስል ነገር ብቻ ብዙ ፕሮዳክቶች የተጠቀሙልን። አፍሮ ስትሄዱ ሜን ፓርታቸው አይሰስቱም። ምንም አይነት ሰርቪስ ላይ በደንብ ነው የምትጠቀሙት። ጥቅብ ብላችሁ ምንም ቅረሳ ይላችሁ ነው ተጠቅማችሁ የምትመጡት። እና ሁላችሁም እንደዚህ አይነት ሰርቪሶች ስትፈልጉ አፍሮን ምርጫችሁ ማድረግ እንዳትረሱ። የሚገኙት ቦሌ ቡልቡላ ሪፌንቲ ህንጻ ሁለተኛ ፎቅ ላይ ነው። ለበለጠ መረጃ ደግሞ አካውንታቸውን ከስራ አስቀምጥላችኋለሁ። እየሄዳችሁ ቼክ ማድረግ እንዳትረሱ። ፋሚሊ፣ ጓደኛ፣ ካፕል ሆናችሁ መሄድ ትችላላችሁ። እኔ እዚች ጋር እንግዲህ የደባለቀችውን ውህድ ቀባችኝና በፌስታል ጥቅልል ብዬ እስቲም ወደ ማድረግ ነው ሄድ ነው። እኔ ማዘርም ማለት ነው ብቻ ከኔ በላይ ማዘር በደንብ ቅልል ብሏት ነበር። ሰሞኑን እኛ ቤት ድግስ እንደነበር ታውቃላችሁ። በድግሱ ምክንያት በሌሎችም ስራ ምክንያት በጣም ሰውነቷ እንትን ብሎ ነበርና ለዛ በደንብ ነው ማዘር ቀለል ያላት። እዚች ጋር የምንቀባውን ሺላክ መረጥን ላይ እግራችን። ከዛም በኋላ እግራችን እንደምታዩት ተቀባን። እዚች ጋር ማቂያ የቀባችኝ ነበር። ይሄን ነገር ብዙም አልወደውም ግን ሞከርኩት። ከዛ በቃ ኮንቲኒቲ ስለነበረኝ ከተኩስ ውጪ ምንም መሰራት አልቻልኩም። ማዘርም ጨርሳ ነበር። ይሁን እንዴት እንደምናምር በቃ እዛ ጨርሰን ወጣን። ከዛ ምሳችንን በላን። በቀን የወጣን ሰዎች እንደዚህ ከጨላለመ በኋላ ወደ ቤት ሄድን ማለት ነው። ስለዚህ ሁላችሁም እንደዚህ አይነት ደስ የሚል ጊዜ ማግኘት ከፈለጋችሁ ቼክ አድርጓቸው ባይ